بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم የተጅር ትምህርት በአማርኛ የምትከታተሉት ወንድሞች በዛሬው ዕለት ኢንሻአላህ የምናየው ስለ ቀልቀላ ነው። ቀልቀላ ምንድነው? ምን አይነት ድምጽ በፊደሎች ላይ ይፈጠራል የሚለውን ለማየት ያክል መጀመሪያ የቀልቀላ ፊደሎችን በመጻፍ ጀምራለሁ። እነዚህ የቀልቀላ ፊደሎች 5 ናቸው። ባጅምዳል ታዲያ እነዚህ ፊደሎች ቀልቀላ ፊደሎች ናቸው ማለት ምን ማለት ነው የሚለውን ቀጥሎ እናያለን ማለት ነው። እነዚህ ፊደሎች መጀመሪያ ያው ከሙተሐሪክ የጸዱ እና ስኩን መሆን መቻል አለባቸው። ቀልቀላ ለማድረግ ቀልቀላ እናደርገዋለን ስንል ምን ማለታችን ነው? እነዚህ 5 ፊደሎች ስኩን ሆነው በሚመጡበት ጊዜ የራሳቸው መራቲብ ደረጃዎች አሏቸው። እሱን እንመለስበታለን። ነገር ግን ስኩን ሆነው በሚመጡበት ጊዜ ፊደሉን እንዲሁ ስኩን አድርገን መቅራት ሳይሆን በተወሰነ መልኩ እንዲነጥር አድርገን ወይም ደግሞ ፊደሉን ከፍ ያለ ድምጽ በማሰማት እንቀራዋለን ማለት ነው። ምናልባት በምሳሌዎች ሊገቡን ይችላሉ ማለት ነው። ለምሳሌ ካሁን በፊት ይሄንን የቅቱሉነ የሚለውን ቃል በመናነብበት ጊዜ የቅቱሉነ ብለን ልናነበው እንችላለን። የቅ በሚል ማለት ነው። እቺን ፊደል ቃፍ በማድረግ ማለት ነው። እርግጥ ቃፍ ፊደል መውጫው ይሄ በአማርኛ ቀ የምንለው ላይሆን ይችላል። ቃ እዚህ ጋር የሚወጣ ነው ወደ ጉሮሯችን ወይም ላንቃችን መጨረሻ አካባቢ ማለት ነው። ቃ ስለዚህ እቺ ፊደል ስኩን ሆና በምትመጣበት ጊዜ يقتلون ቃፍ ያው ካለው ድምጽ ላይ ጨምረን የምናነበው ነገር ለምሳሌ يقتلون ወይም ደግሞ يدعون በምንልበት ጊዜ አሁን ተመልከቱ يدعون እዚህ ጋር ዳል አለ። ምናልባት ካሁን በፊት يدعون ብለን ልናነብ እንችላለን። ነገር ግን ዳል የቀልቀላ ፊደል ነው ስንል እንዴት አድርገን እንቀራዋለን ማለት ነው? يدعون ድ ብለን እንጨምራለን ማለት ነው። ልክ እንደዚህ ማለት ነው። እና እነዚህ ፊደሎች ስኩን ሆነው በሚመጡበት ሰዓት ሌሎችን ፊደሎች ስኩን ሆነው በመናገኛቸው ሰዓት እንደምንቀራው አይነት አቀራር አይደለም የምንቀራው። በተወሰነ መልኩ ድምጻችንን ጨመር አድርገን ከፍ አድርገን አንጥረን ፊደሉ ላይ ማለት ነው የምንቀራው። ለምሳሌ አሁን የነገርኳችሁ ምሳሌ ብናይ ማለት ነው يقتلون የሚለው يقتلون ወይም ደግሞ يدعون ወይም يجعلون የሚለውን በመናይበት ጊዜ ያው እነዚህ ፊደሎች እንግዲህ በቃላት መካከል ነው እየመጡ ያሉት ማለት ነው። يقتلون በሚለው ቃል ቃፍ ስኩን መጣለች። يدعون በሚል ልክ እንደዚህ እንዲሁም ጂም ስኩን በቃላት መካከል ነው የመጡ ማለት ነውና በእነዚህ ጊዜ ቀልቀለቱል ሱግራ ነው የሚሆኑት። ቀልቀለቱ ሱግራ ነው የሚሆኑት እነዚህ ምክንያቱም በከፍተኛ ደረጃ አይደለም በአነስተኛ ደረጃ ነው ቀልቀላ የምናደርገው። يقتلون يدعون يجعلون በዚህ ደረጃ ማለት ነው። ነገር ግን ወደ ውስጧ መራቲብ በምንሄድበት ጊዜ ማለት ነው ለምሳሌ ቁል አዑዙ ቢረቢል ፈለቅ የሚለውን በምናይበት ጊዜ ፈለቅ የሚለው ቃል መጨረሻ ላይ ነው የመጣው ከአያቱ መጨረሻ ማለት ነው። በዚህ ጊዜ ቀልቀለቱል ውስጧ ይሆናል። በመካከለኛ ደረጃ ነው የምንቀለቅለው ማለት ነው። ቀልቀለቱል ውስጧ ቁል አዑዙ ቢረቢል ፈለቅ
من شر ما خلق ومن شر غاسق إذا وقب አሁን ባን ተመልከቱ إذا وقب ومن شر النفاثات في العقد دالنم تملكتو ومن شر حاسد إذا حسد እነዚህ ድምጾች ናቸው እንግዲህ ቀልቀላ የሚባሉት ለማንኛውም በአያት መጨረሻ ከመጣ ቀልቀለቱል ውስጧ ይባላል የመካከለኛ ማለት ነው በመካከለኛ ደረጃ ቀልቀላ ማድረግ ማለት ነው ነገር ግን የመጨረሻ ሐርፍ ሆኖ ሸዳ ካለበት ደግሞ ቀልቀለቱል ኩብራ ይባላል ለምሳሌ ተበት የዳ አቢ ለሃቢን وما أبي لهب تبت يدا أبي لهب وتب أبي لهب وتب የሚለውን በመናይበት ጊዜ ማለት ነው ቀልቀለቱል ኩብራ ይሆናል ምክንያቱም ከአያቱ መጨረሻ ነው የመጣው ነገር ግን ሸዳ አለው ማለት ነው ሸዳ አለው ስኩን አለው ስለዚህ ስንቀራ ከአያቱ መጨረሻ ሆኖ ሸዳ ካለው ቀልቀለቱል ኩብራ ነው በጣም አድርገን እንቀለቀለዋለን ማለት ነው ምን ይሆናል ተበት የዳ አቢ ለሃብ ወተብ እና እዚህኛው ጋር የሚለየው ምንድነው ከውስጧ ጋር ማለት ነው ከውስጧ ጋር የሚለየው ሸዳ የመኖርና ያለ መኖር ጉዳይ ነው ማለት ነው አንዳንድ ዑለሞች ሁለቱን እንደ አንድ ወስደው ቀልቀላ ለሁለት ብቻ እንደሚከፈል ሱግራና ኩብራ ብቻ እንደሆነ ይናገራሉ ማለት ነው ነገር ግን ይሄኛው ደግሞ የተሻለ ይሆናል ማለት ነው ምክንያቱም ሸዳ ሲኖረውና ሳይኖረው የተለያዩ መጠን ወይም ደግሞ ከፍታ ያለው ቀልቀላ ሊኖር ስለሚችል ማለት ነው ስለዚህ እነዚህ ሶስት አይነት የቀልቀላ መራቲቦች አሉ የመጀመሪያው ዝቅተኛ ነው መካከለኛና ከፍተኛ ነው ማለት ነው በእነዚህ ጊዜ ቁርአን ላይ እነዚህን አምስት የአረብኛ ፊደሎች ቃፍ ታ ባ ጂም ዳል ጂምና ዳልን በመናገኝበት ጊዜ ስኩን ሆኖ በሚመጡ ሰዓት እንደዚህ አድርገን እየቀለቀልን መቅራት አለብን እንጂ እንደ ሌሎች ፊደሎች እንትን የሚሆን አይደለም ማለት ነው እንደ ሌሎች ፊደሎች ዝም ብለን በኖርማል የምናያቸው አይደሉም ማለት ነው ስለዚህ የቤት ስራ ተሰጣጠን ምን ላይ ምንድነው እነዚህን አምስት ፊደሎች በየአንዳንዱ መራቲብ በቀልቀለቱ ሱግራ በቀልቀለቱ ውስጧ እና በቀልቀለቱ ኩብራ ከቁርአን ምሳሌዎችን በማውጣት ለአድሚኖቻችሁ እንድታሳዩ የቤት ስራ ተሰጥቷል ማለት ነው ኢንሻአላህ ሁላችሁም ይሄንን በሰርታችሁ በማሳየት የቤት ስራውን እንድትሰሩ ላለው በሚቀጥለው ደርስ እስከምንገናኝ ዛሬውን በዚህ ጨርሻለሁ ሰላም አለይኩም ወራህመቱላሂ ወበረካቱ